በኑሯችን እንግዲህ ስንኖር አዳዲስ ሰዎችን ስናውቅ የሚኖረን ኢምፕሬሽን አለ አይደል? ፈርስት ኢምፕሬሽን። በዛ ኢምፕሬሽን ተነስተን በአእምሯችን ውስጥ ለእያንዳንዱ ለምናውቀው አዲስ ሰው ወይንም ደግሞ ማንኛውንም ለመጀመሪያ ጊዜ የምናገኘው ሰው በዛ ኢምፕሬሽን ተነስተን የሆነ ጀጅመንት አእምሯችን ውስጥ እናስቀምጣለን። ከዛ በኋላ ወይ በቅርበት አብረናቸው እንኖራለን። አብዛኞቹን ግን ያው በሆነ ኦኬዥን ነው የምናገኛቸው እና ይሄ ፈርስት ኢምፕሬሽን ስለ ሰዎቹ እንግዲህ በመሰረታዊነት የሆነ አቋም እንድንይዝ ያደርገናል ማለት ነው። ይሄ ግምታዊ የሆነ ከዛ ሰዎች እንደዛኛ ገና ምንም ስለነሱ ሳናቅ በአእምሯችን ውስጥ ጄጅ ያደረግናቸው ወይ ባለባበሳቸው ወይ በሆነ ኦኬዥናል ንግግራቸው ወይ ደግሞ በሆነ ድርጊታቸው ጄጅ ያደረግናቸው ሰዎች የሆነ ሰዓት ላይ ያልተገባ ነገር ሲያደርጉ እንዴት ነው ሪአክት የምናደርገው? ወይንም ደግሞ ምንድነው የምንለው? የኛ ሪስፖንስ ምንድነው? ስማችንን ሰዎች ፊት እናጠፋለን ወይስ ደግሞ ረጋ ብለን ለምንድን ነው እንደዚህ ያደረጉት እንላለን? ወይስ ለሰው ሳናወራ ዝም ብለን በውስጣችን እንፈርድባቸዋለን? ጤና ይስጥልኝ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ ስለ ፍርድ የተወሰነ ሀሳብ ለማካፈል ነው የመጣሁት። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንግዲህ የዚህ ቪዲዮ መነሻ ሀሳቡ ብዙ ጊዜ እኔ በህይወቴ ከሚገጥሙኝ ወይንም ደግሞ እንደዚህ ነው፣ ይሄማ እንደዚህ እሱማ እንደዚህ ነው፣ እሷማ እንደዚህ ናት ብዬ የፈረጅኳቸው ሰዎች ከጊዜ በኋላ ግን እኔ ካሰብኩት ፈጽሞ የተለየ ማለት በቃ በጣም የተቀደሰ ማለት በሚቻል ደረጃ ጥሩ ባህሪ ያላቸው ሰዎች ሆነው አገኛቸዋለሁ። አንደኛው። ሁለተኛ ደግሞ የሆነ ነገር ሲያደርጉ ማለት ልክ ያልሆነ ነገር ሲያረጉ በቃ ከጓደኞቼ ጋር ቁጭ ብዬ እንደዚህ አጠፉ ብዬ ወይም ብለን ጥፋታቸውን እየዘረዘርን እኔ አንዱን እሱ አንዱን ያኛው አንዱን እያነሳ ጥፋታቸውን በቃ ቁጭ ብለን አናላይዝ አድርገን ፈርጀን የተነሳንባቸው ከሆነ ጊዜ በኋላ ምክንያቱ ሲገለጥልን ያፈርንበት ጊዜ አለ በህይወታችን ማለት ነውና ከዛ በኋላ እንግዲህ ስለ ፍርድ በደንብ ማሰብ ጀመርኩና ባጋራቸው ጥሩ ይሆናል ብዬ ነውና አንደኛ መፍረድ የሌለብን ለምንድነው? 3 ዋና ምክንያቶች አሉ በሰዎች መፍረድ የሌለብን። የመጀመሪያው የሰዎችን ሙሉ ታሪክ አናቅም። አንዳንድ ጊዜ እንዲያውም ምንድነው አወኩሽ ናኩሽ የሚባል አባባል አለ አይደለ? በቃ አብረውን ሲውሉ ከኛ ጋር ሲጫወቱ ልክ እኛ የበላነውን ሲበሉ ከኛ ጋር መንገድ ሲሄዱ ያወቅናቸው ይመስለናል። ማለት ሰዎች በፈገግታቸው ብዙ ታሪክ ይሸፍናሉ፣ በዝምታቸው ብዙ ታሪካቸውን ይደብቃሉና እኛ የምናየው የአንድን ሰው ህይወት ገጽታ ጥቂት ክፍል ብቻ ነው እና ያ ሰው ያሳለፈውን የልጅነት ቁስል፣ አሁን ያለበትን የጭንቀት ደረጃ፣ የገንዘብ ችግር፣ ኢቭን የጤና እክል እንኳን ላናቅ እንችላለን። ምክንያቱም በጣም በተለይ ዚስ ዴይስ በቃ ለፍርድ በጣም ስለምንቸኩል፣ ጄጅ ለማድረግ ስለምንቸኩል ማለት ነው። ለምሳሌ አንድ ሰው ዛሬ ያሳየን ጸባይ ቶሎ መቆጣት ወይም መበሳጨት የሱ እውነተኛ ማንነት ላይሆን ይችላል። ጀርባው ላይ ካለው ከባድ የህይወት ሸክም የተነሳ ሊሆን እንደሚችል ማሰብ እንዲያውቆም ብለን ማለት ነው። ስፔሻሊ በፈርስት ኢምፕሬሽን ያው እንደዚህ አይነት ነገር አይመጣልንም፣ ግን ላይሆን ይችላል። በቃ የምናየው ነገር ሁሉ ከጀርባ የሆነ ነገር ቢኖረው ነው ብለን እንደው ብናስብ ቶሎ የምንፈርዳት ነገር ምትቀንስልን ይመስለኛል። ይሄ ማለት ግን
ሁሉንም የሰዎችን ክፉ ስራ የሰዎችን የሆነ ኢቲካል ያልሆነ ነገር ዝም ብለን እንደዚህ ክፉ አስበው ላይሆን ይችላል ብለን መቀበል አለብን ማለቴ ሳይሆን በቃ ማንፈርድባቸው ብቻ ምንድነው ለመናገር ወይንም ደግሞ ጄጅ ለማድረግ የዘገየን ነው ሐሳቡ። ሁለተኛው ደግሞ እንዳንፈርድ የሚያደርገን የራሳችንን ስህተቶችና ድክመቶች ማስታወስ ማለት አሁን እንደዚህ ብለን ቁጭ ብለን ሰዎችን ጄጅ ባደረግንበት ውድቀት እኛ 2-3 ጊዜ ወድቀን ሊሆን ይችላል እና የዛን ጊዜ ያንን ውድቀታችን ሰው እንዳያውቅብን አልለፋንም ወይ ፍጹም መስለን ለመታየትስ አልሞከርንም ወይ? እና በቃ ኢቭን ያንን ልክ ያልሆነ ተግባራችንን ሰዎች አስተካክለው እንዲያዩልን እንደው በውስጣችን አልተመኘንም ወይ? እና እኛም ሰው ነን አፍተር ኦል ማለት ነው። እና በሰው ላይ ለመፍረድ ምንቸኩለው የእኛን ጉድለት ስንረሳ ነው። ፍጹም አይደለንም። በህይወታችን ብዙ የተሳሳቱ ውሳኔዎችን ወስደናል። ሰው እንዲያውቅብን የማንፈልገው ድክመት አለብን ኦብቪየስሊ ማለት ነው። እና እንደዚሁም ደግሞ ተሳስተን የሰዎች ይቅርታ አስፈልጎን ያውቃል አይደል? በቃ የሰው እጅ ላይ ወድቀን እናውቃለን። በቃ ይቅር በለኝ እቺን ብቻ የዛሬዋን ቀን ብቻ ብለን እናውቃለን። እና ዘሴም ኢዝ ትሩ ማለት ነው ለሌላውም ሰው። እዚህ አንድ ሰው ራሱን መጠየቅ ካለበት እኔስ ፍጹም ነኝ ወይ ብሎ ራሱን መጠየቅ አለበት ማለት ነው። እና በፈራጅነት ሳይሆን በሰውኛ ስሜት ሌላውን ሰው እኩል መመልከት እንግዲህ እዚህ ጋር በጣም ወሳኝነት ይኖረዋል ማለት ነው። እና ሁለተኛው ይሄ ነው። ሶስተኛውና እንዲያው በጣም እኔን የሚገዛኝ ሀሳብ ምንድነው? እኔ በሱ ወይም በሷ ቦታ ብሆንስ ብሎ ማሰብ፣ ይሄ ኢምፓቲ የሚባለው ማለት ነው። እና ለምሳሌ አሁን መንገድ ላይ እየሄዳችሁ መንገድ ዳር አንዲት የጎዳና ተዳዳሪ እናት ልጅ የያዘች ህፃን ልጅ የያዘች የ4-5 ዓመት ህፃን ልጅ የያዘች የጎዳና ተዳዳሪ ልጁን እየመታችው ልጁ ሲያለቅስ ብታዩ ምንድን ነው የሚሰማችሁ? እቺ ክፉ ጭራሽ እንደዚህ መንገድ ላይ ማንገላታቷ ሳያንስ በረሃብ መቅጣቷ ሳያንስ ደግሞ ትመታዋለች ነው አብዛኞቻችን ልንል የምንችለው ኢንስታንትሊ ማለት ነው። እና ምንም እኮ በቃ አንድ ቀን ያየናትን ሴትዮ ማለት ነው። እና እዚህ ጋር ነው እንግዲህ እኔ በእሷ ህይወት ውስጥ ብሆን እሷ ባለፈችበት መንገድ ባልፍ እሷን የገጠሟት ፈተናዎች ቢገጥሙኝ ኖሮ ከእሷ የተሻለ ምርጫ አደርግ ነበር ወይ ብሎ ማሰብ ይገባል። ቅድም እንዳልኳችሁ እንደዚህ አይነቱን አኗኗርም ደግሞ መሰል ተግባራትን ኢንከሬጅ እያረኩ ሳይሆን ግን አትሊስት እንደ ሰው እንደዚህ መታሰብ በቃ አውትሳይድ ዘ ቦክስ መታሰብ ቢችል ጥሩ ነው። እና ሰዎችን ከነሱ እይታ አንጻር ለመረዳት መሞከር የፈራጅነትን ስሜት አጥፍቶ በምትኩ የርህራሄና የመረዳት ስሜትን በውስጣችን ይተካል። እና መፍረድ ጥሩ አይደለም። ስፔሻሊ ደግሞ ሳያጣሩ መፍረድ ጥሩ አይደለም ለማለት ነው። አመሰግናለሁ ስላዳመጣችሁኝ። ታንኪዩ